እንደምን ከረማችሁ እንደምንስ ዋላችሁ በየሰዓት አቆጣጠራችሁ ወደዚህ ቻናል ተከታታዮች በዛሬው ዕለት ደግሞ አዲስ የሚባለውን መረጃ ስለ መካከለኛው ምስራቅ የማቀብላችሁ ይሆናል። በዛሬው ዕለት ጁን 12 በተለይም ዛሬ ጁን 13 እንደገና የሆርሙዝ ሰርጥ እዘጋለሁ ብላ ኢራን መነሳቷ በጣም አስደንጋጭ አድርጎታል ክስተቱን። ይህንና ሌሎችን በተመለከተ እዚህ አካባቢ የተፈጠረውን አዳዲስ አፕዴትድ የሆኑ ዴቨሎፕመንቶችን የምነግራችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና ይህንን ቪዲዮ ላይክ ማድረግ አትርሱ። የመካከለኛው ምስራቅ ጣጣ አያልቅም፣ በጣም ብዙ ነው። ብዙ ጉዳት የደረሰበት አካባቢ ነው። በዚህ ቻናል በርካታ ጊዜ መካከለኛው ምስራቅ ላይ ትኩረት አድርገን የምንዘግበት ብዙ ቪዲዮዎችን አይተናል። እንግዲህ በዛሬው ዕለት በአሜሪካ እና በኢራን የነበረው ውሎ ምን ይመስላል የሚለውን ባጭሩ አስይዛችኋለሁ። በአሜሪካና በኢራን መካከል በየካቲት 2026 የጀመረው ከፍተኛ ውጥረትና ጦርነት ባለፈው ሰኔ ወር ላይ የደረሰውን ጊዜያዊ የተኩስ አቁም ስምምነት በመጣስ ትናንትናና ዛሬ እንደ አውሮፓውያን አቆጣጠር ጁላይ 12ና 13 2026 ወደ ከባድ የአየርና የሮኬት እንዲሁም የድሮን ጥቃቶች በይፋ ተሸጋግሯል። የወቅቱን ዋና ዋና ክስተቶች እንደሚከተለው በማቅረብ እንቀጥል። የሆርሙዝ ሰርጥ ባህረ ሰላጤ መዘጋትና የመጀመሪያው ጥቃት። ውጥረቱ በድጋሚ ያገረሸው ኢራን በዓለም ላይ ካሉ ዋና ዋና የነዳጅ ማስተላለፊያ መንገዶች የሆነውን ወይም አንዱ የሆነውን የሆርሙዝ ባህረ ሰላጤ ወይም ስትሬት ኦፍ ሆርሙዝ ዘግቸዋለሁ ማለቷንና በቆጵሮስ ሰንደቅ ዓላማ የምትንቀሳቀስ የአንድ ሲቪል ንግድ መርከብ ላይ ጥቃት ማድረሷን ተከትሎ ነው ይህ ጥቃት የጀመረው። በመቀጠል የአሜሪካን የአየር ድብደባን እንመለከታለን። በአጸፋው የአሜሪካ ጦር በፕሬዚደንት ዶናልድ ትራምፕ ትዕዛዝ በደቡባዊ ኢራን በሚገኙ ከ140 በላይ ወታደራዊ ኢላማዎችን በማድረግ የድሮንና የላውንቸር ጣቢያዎች ላይ ከባድ የሚባል የአየር ድብደባ የአሜሪካ ጦር ፈጽሟል። በመቀጠል የኢራን አጸፋዋና ምላሿ የኢራን ኢስላማዊ አብዮት ጠባቂ ጓድ በበኩሉ በባህረ ሰላጤው ዙሪያ በሚገኘው የአሜሪካ ወታደራዊ ቤዞች እና አጋር አገራት እንደ ዮርዳኖስ፣ ባህሬን፣ ኩዌት፣ ኳታርና ኦማን ላይ በርካታ የሚባል ከባድ የሚባል የሚሳይልና የድሮን ጥቃቶችን ሰንዝሯል። በሶስተኛ ደረጃ የምናየው የተመድ ስጋት ወይም የተባበሩ መንግስታት ድርጅት ዩኤን ዋና ጸሐፊ የሆኑት ስጋታቸውን ገልጸዋል። ዋና ጸሐፊው አንቶኒዮ ጉተሬዝ ሁለቱ ወገኖች በአስቸኳይ ወደ ዲፕሎማሲያዊ ንግግር እንዲመለሱ ጥሪ አቅርበዋል። ይህ ግጭት በዓለም አቀፍ የነዳጅ ዋጋ ላይ አሁንም ከፍተኛ ጭማሬ ሊያሳይ ይችላል የሚል ስጋታቸውን ገልጸዋል። እንግዲህ ዛሬ ከተቀበልናቸው አዳዲስ መረጃዎች መረዳት እንደሚቻለው በሁለቱ ሀገራት መካከል በአሜሪካና በኢራን መካከል ያለው ግጭት ወደ ከፋ ክልላዊ ጦርነት እያመራ ነው የሚል ስጋት ተፈጥሯል። በአሁኑ ሰዓት እንደ አውሮፓውያን አቆጣጠር ጁላይ 13 ወይም ዛሬ 2026 እየወጡ ያሉ ዋና ዋና ተጨማሪ መረጃዎች እንደገና እንመልከታቸው። የመጀመሪያው በዛሬው ዕለት በኢራንና በአሜሪካ መካከል የተፈጠረው እንደገና እንደ አዲስ ያገረሸው ጦርነት የመጀመሪያው የኢኮኖሚ ቀውስና የነዳጅ ዋጋ መናርን ያመጣል የሚል ስጋት ፈጥሯል። ምክንያቱም የነዳጅ ዋጋ መዝለል በሚል ኢኮኖሚስቶቹ መግለጽ ወይም ማብራራት ጀምረዋል። የሆርሙዝ ባህረ ሰላጤ ሙሉ ለሙሉ መዘጋቱን ተከትሎ በአሁኑ ሰዓት የዓለም የነዳጅ ዋጋ ወይም ኦይል ክሩድ የሆነው ኦይል በአንድ ጀንበር ከ12% በላይ ጨምሯል። ይህም በዓለም አቀፍ ገበያ ላይ ከፍተኛ የሚባል ድንጋጤ ፈጥሯል። ይህን ኢንፎርሜሽን የምንሰማ ሰዎች የነዳጅ ዋጋ በአንድ ምሽት 12% ጨምሯል የሚለውን ስንሰማ ምን ማድረግ እንደሚገባን የምናውቅ ይመስለኛል፣ በተለይ ሀገር ውስጥ ያላችሁ ሰዎች። ሌላው ደግሞ የዚህ ጦርነት ማገርሸት የፈጠረው ችግር የመካከለኛው ምስራቅ መቼስ ችግር አያልቅም። ሁለተኛው ችግር በዛሬው ዕለት ጁን 13 የአየር በረራዎች መቋረጥ ተፈጥሯል። በርካታ ዓለም አቀፍ የአየር መንገዶች በደህንነት ስጋት ምክንያት በባህረ ሰላጤውና በመካከለኛው ምስራቅ ሰማይ ላይ የሚያደርጉትን በረራዎች ሙሉ ለሙሉ በሚባል መልኩ ሰርዘዋል ወይም መስመራቸውን ቀይረዋል። ሌላው ደግሞ ወታደራዊ እርምጃዎች ሲዘረዘሩ የሳይበር ጥቃት፣ የአየር ድብደባው ጎን ለጎን በአሜሪካና በኢራን መካከል ከፍተኛ የሳይበር ጦርነት እየተካሄደ ነው።
በተለይ የአሜሪካ መከላከያ ሚኒስቴር የኢራን ወታደራዊ ኮሚኒኬሽን መረቦች በሳይበር ጥቃት ማናጋቱን ገልጿል። በምላሹ ደግሞ ኢራናውያን በአሜሪካ አንዳንድ የመሰረተ ልማት ተቋማት ላይ ከፍተኛ የሚባል የሳይበር ጥቃት ሙከራዎችን ማድረጋቸው ይፋ የሆነ ነው። ሌላው ተያይዞ የሚወጣው መረጃ እስራኤልና የእንግሊዝ ጦር በአካባቢው ካለው የአሜሪካ አምስተኛ የባህር ኃይል በሚባል ወይም ዩኤስ ፊፍዝ ፍሊት ጋር በመሆን በየብስ ላይ ወይም በባህር ላይ መከላከያቸውን ወደ ከፍተኛ ዝግጁነት ደረጃ ማሸጋገራቸውን እየተናገሩ ነው። እንግዲህ የአሜሪካ ጦር በደቡባዊ ኢራን ያለውን አካባቢ በመደብደቡ ከዚህ ወደብና ባህር ዳርቻ ከተሞች ያሉ በሺህ የሚቆጠሩ ነዋሪዎች ወይም ሲቪሎች የአሜሪካንን የአየር ድብደባ በመፍራት ወደ መካከለኛው የሀገሪቱ ክፍሎች ወይም ወደ ኢራን መካከለኛ የሀገሪቱ ክፍሎች እየሸሹ መሆናቸውም ተዘግቧል። እንግዲህ በትናንትናው ዕለት ጁን 12 እና ዛሬም ጁን 13 የተከሰተው የጉዳት መጠን እስካሁን ባለው መረጃ በሁለት ወገኖች ወታደራዊ ይዞታዎች ላይ ከፍተኛ የሚባል ውድመት የደረሰ ቢሆንም የሰዎች ሕይወት መጥፋቱን ግን በተመለከተ ትክክለኛውን ቁጥር በይፋ እስካሁን አልተገለጸም። እንግዲህ በአሁኑ ሰዓት እንደ አውሮፓውያን አቆጣጠር ጁላይ 13 ማለታችን ነው በዛሬው ዕለት 2026 ካሉ የመጨረሻዎቹ መረጃዎች መረዳት እንደሚቻለው በባህረ ሰላጤው አካባቢ ያለው ሁኔታ ይበልጥ መባባሱ ታይቷል። ከጥቂት ሰዓታት በፊት የወጡ ተጨማሪ ዝርዝሮችን ለማየት አሁንም እንሞክር። ይህ በዛሬው ዕለት እንደገና ያገረሸው የኢራንና የአሜሪካ ጦርነት የተመድ የጸጥታው ምክር ቤት በአስቸኳይ እንዲሰበሰብ አድርጎታል። የተባበሩ መንግስታት ድርጅት ወይም ዩናይትድ ኔሽን የጸጥታው ምክር ቤት በአሜሪካና በኢራን መካከል የተከሰተውን ይፋዊ ጦርነት ለማስቆም ዛሬ ምሽት አስቸኳይ የሆነ ዝግ ስብሰባ ጠርቷል። በዚህም የአሜሪካ ጦር በኢራን ላይ ድብደባ፣ ቻይናና ሩሲያ እንደተለመደው ወቀሳቸውን አስቀምጠዋል። የአሜሪካን የአየር ድብደባ የሉዓላዊነትን መጣስ ሲሉ እነዚህ ሀገራት የኮነኑ ሲሆን አሜሪካና እንግሊዝ በበኩላቸው እርምጃው የመርከቦችን የመንቀሳቀስ ነጻነት ለማስከበር የተወሰደ ሕጋዊ ራስን የመከላከል እርምጃ ነው በማለት ተከራክረዋል። በተጨማሪም የሚያስፈራው አዳዲስ ወታደራዊ እንቅስቃሴ በአሜሪካውያን እየታየ ነው። ተጨማሪ የአሜሪካ ጦር እየተጠናከረ ነው። የአሜሪካ መከላከያ ሚኒስቴር ፔንታጎን ተጨማሪ 2 የጦር መርከቦችን ወይም ዲስትሮየር የሚባሉና የአየር መከላከያ ሚሳኤል ስርዓቶችን ፓትሪዮት ባትሪስ የሚባለውን ወደ መካከለኛው ምስራቅ ማጓጓዝ ጀምረዋል። ይህ እንግዲህ ጦርነቱን ከድጡ ወደ ማጡ የሚወስደው እንደሆነ እየተሰጋ ነው። በአጸፋው ደግሞ የኢራን ጦር በአገሪቱ ማዕከላዊ በረሃዎች ውስጥ የሚገኙ የመሬት ውስጥ የሚሳኤል ማከማቻዎቹን ዝግጁ ማድረጉን ጥቃቱ ከተፈጸመ ሁለተኛው ምዕራፍ ኢራን ከባድ እርምጃ እንደምትጀምር አስፈራርተዋል። ባልተለመደ መልኩ በርካታ ሀገራት ደግሞ የአውሮፓ ህብረት አባላት ጨምሮ ማለት ነው ዜጎቻቸውን በኢራን ያሉትን፣ በባህሬን፣ በኩዌት፣ በኢራቅ ያሉትን ቀጠናዎቹን በአስቸኳይ ለቀው እንዲወጡ እና ወደዚህ የሚደረጉ ጉዞዎች ሙሉ ለሙሉ መሰረዙን በጥብቅ አሳስበዋል። ሌላው በመጨረሻ ያየነው የሚታየው የክልሉ ሀገራት ስጋት እንደ ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ያሉ ሀገራት የነዳጅ ማጣሪያዎቻቸውና የኢኮኖሚ ተቋሞቻቸው በኢራን ድሮኖች ኢላማ እንዳይሆኑ በመስጋት የአየር መከላከያዎቻቸውን ከፍተኛ ጥንቃቄ ወይም ፉል አለርት ላይ አድርገዋቸዋል። አዳዲስ የሆኑ አፕዴትድ የሆኑ ትክክለኛ መረጃ ላይ ያተኮሩ መረጃዎችን ወደ እናንተ ማድረሴን ይቀጥላለሁ። ሰብስክራይብ እና ይህን ቪዲዮ ላይክ በማድረግ ተከታተሉኝ። ቸርን ሰንብት።